አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ወዶችዬ ዳዊት አዲስ ከናችሁ ላይ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ ብሩኬና ሀይሚ እንደገና ደግሞ በስንተኛ ተጣልተው ቤት ላይ ማለት ነው። የእነ አብርሽንም ዩቱብ እንዳለ ከአንድ ወደታች ወርዳች ስታዩ ታጣሉ ታረቁ፣ ተጣሉ ታረቁ ነው። የእነ ሀይሚም እንደዛ ተጣሉ ታረቁ ነው። ይህ በቃ ሁሉንም ዩቱብ ስታዩ በቃ ይሄ ነው ወላሂ የሁሉም ማለት ነው። አንዳንዴ ያስቆኛል። አይዲያም እያጡ ይሆን ብቻ አላውቅም። እና ሄድን መለስናት፣ ሪፖርት ከዛ ሄደች መለስናት፣ ተጣላን ታረቀን በቃ ይሄ ሆኗልና እንግዲህ ሀይሚ ዛሬ እንግዲህ ከታኮረፈኝ 2 ቀኑ ነው። 2 ቀን ሙሉ ለምን አኮረፍከኛ? እንግዲህ ለመታረቂያም ሊሆን ይችላል። በነገራችን ላይ አንዳንድ ሰው ሲያኮርፍ ምንም የማይመስለው አለ። በቃ ሲያኮርፍ ደስ የሚለው ሰው አለ። አንዳንድ ሰው ደግሞ ተናግሮ የሚወጣለት በቃ ወደ ተናግሮ የሚወጣለት ሰው አለ። ማኩረፍ የማይወድ የሆነ ነገር ቢያጠፋ እንኳን ያ ሰው እንዲያኮርፈው የማይፈልግ ሰው አለ። እና ያው እንግዲህ ሁላችንም ያለ ነገር የተለያየ ስለሆነ እንግዲህ እንኳን አይደለም ከሌላ ቤተሰብ የመጣ ይቅርና ከአንድ ቤተሰብ የወጣ ሰው ራሱ ባህሪው አንድ አይደለም። እና ያው እንግዲህ ተቻችላችሁ ኑሩ ለማለት ያክል ነው። እንግዲህ ሱመያ ባሏን እያንከራተተችው ትገኛለች። በነገራችን ላይ ወላሂ በጣም ነው ያሳዘነኝ። ማለቴ በቃ ከእንደዛ ሞቅታለው ቤታቸው ሞቅታለው ኑሯቸው እንደዚህ በቃ መንከራተት ወላሂ ከረመዳንም በፊት ረመዳንም ከገባሁ እየተንከራተተ ይገኛል። እና ሱመያ ተቀበዩ ታረቂው በቃ ማለት አንዳንዴ ያጋጥማል። በነገራችን ላይ ሰላም እረፍት አግኝተን የምንኖረው ኑሮ የተሻለ ነገር አገኘን ወይም ደግሞ በቃ እሱ በነገራችን ላይ ፈልጎ ሳይሆን በአጋጣሚ ነው። ሁላችንም እናውቃለን። ያው በፕራንክ አጋጣሚ ነው ከልጅቷ ጋር እንደዚህ ሊሆን የቻለው እንጂ እሱ ወዶ ፈቅዶ አስቦበት ያደረገው ነገር አይደለም። ግን ቢሆንም ደግሞ አለማድረግ ይችል ነበረ። አለማድረግ እሱም ደግሞ ቶሎ አልተቀበለም ነበር። ያው እንዳየነው አይተናል። በነገራችን ላይ ያው በሚዲያ ስለሆነ ሁሉም ነገር የነሱ ማለት ነው። እና ልጅቷ እንግዲህ መርዝ ጠጣለሁ ምናምን ስትለው ነው ይሄን ነገር ለማድረግ የተገደደው። እና በነገራችን ላይ በጣም ነው የሚያሳዝነው። እንደዚያ ደስ ከሚል ህይወታቸው ደስ ከሚል ቤታቸው ይኸው እሱም እንግዲህ ስንት ወሩ እየተንከራተተ ወላሂ በጣም ነው ያሳዝነኝ። በተለይ ዛሬ ማለት ነው። ምክንያቱም ወደ ሀገራችን በተለይ ወደ አማራ ክልል ያለውን ችግር ሁላችንም እናውቃለን። እና አሁን እዛ ጋር የሆነ ነገር ቢገጥመው የሆነ ነገር ቢሆን ሱመያ ትጎጃለች። ምክንያቱም ምንድን ነው የልጆችሽ አባት ስለሆነ ማለት ነው። እሱ ከስራው በነገራችን ሱመያን አለማድነቅ አይቻልም። ምክንያቱም አንዳንዴ ሴት ምንም ማድረግ አትችልም ተብሎ አሁን በነገራችን ላይ ማሻአላህ ተባረካላ ሁሉም ሴት ነቅቷል። በቃ እንደ ድሮው አይደለም። በቃ ሁሉም ሰው በቃ ጎበዝ ሆኗል። ምክንያቱም ሚዲያ ላይ መካሪውን በዛ፣ ብዙ ነገር ደርሶበት የሚመጣው ሴት በዛ ምናምን እና አሁን በቃ ሴት በጣም ራሱን እየጠበቀ ነው። በቃ እንደ በፊቱ የሚያለቅስ የለም ምናምን እና በነገራችን ላይ በጣም ደስ ይላል። ሱመያም በጣም የማደንቃት ልጅ ናት። 2 ልጆች ይዛ ነው እንግዲህ ስንት ሀገር ተሸጋግራ እንግዲህ ሀገሯ ልደርስ የቻለችው 2 ልጆች ይዛ ነው። ብቻዋን ሳይሆን 2 ልጆች ይዛ ማለት ነው። ለዛውም ደግሞ የ1 አመት እና የ2 አመት ልጆች ይዛ ይህ ሁሉ ነገር እንግዲህ እዝነኝ እዛነኝ እያለች እንደዚህ ያደረገችው። ግን ደግሞ ዞር ብለን ስናይ የባለ ሀቅ ከባድ ነው። በዛ ላይ ደግሞ በጣም ያሳዝናል። በቃ እንደዚህ ኩችር ብሎ እንደገና ደግሞ እነሱ ሀገር ደርሰዋል። ያው እንግዲህ ውጭ ላይ እንዳደረ ነው እንግዲህ ፎቶ ላይ እንዳያችሁት ማለት ነው። ስለዚህ ሱመያ የሆነ ነገር ቢሆን ትጸጸቻለሽ። እንደገና ደግሞ እሱ የሆነ ነገር ሆኖም ደግሞ አንቺ ሰላም አትኖርም። ስለዚህ በአንቺ ምክንያት ስለሆነ እንደዚህ እየሆነ ያለው ያው በነገራችን ላይ እሱም ባመጣው ነገር ነው። እሱም መጀመሪያ ባበላሸው ነገር ነው። አንድ ሰው በአንድ ህይወቱ ደስተኛ ከሆነ በቃ ልጆች አሉት፣ ቆንጆ ሚስት አለችው፣ እህትራም ያላት ወላሂ በጣም እህትራም ያላት በፊት ሁሉ ነገሯን በቪዲዮ እናያለን። የሱመያ እና በቃ በጣም ክብር ያላት ልጅ ናት ለባሏ ማለት ነው። እና በራሱ እጅ ሄዶ ነው እሳት የገባው ሰኢድ በነገራችን ላይ ማለት ነው። ለዛ ነገር ደግሞ እልኳን በደንብ ተወጣበታለች።
እንግዲህ እሷ አድርግ ያለችኝን ነገር ሁሉ አደርጋለሁ ብሏል። ይችኛዋንም ሊፈታ ዝግጁ ነው ሆኗል። እንግዲህ ያው እሱ በተናገረው ነገር ምንም ነገር ብትለው እንደሚያደርግ ነው። እሷ ደግሞ የምትፈልገው ያንን ነው። ግን ደግሞ አንዳንዴ ለምናደርገው ነገር አቆም ብለን ብናስብ ወላሂ በቃ እንደዚህ ተመንከራተቶ አሁን ብዙ ብር እያጠፋ ነው። በዛሬ በምንከራተትበት መንገድ ሁሉ በሚሄድበት መንገድ ሁሉ ወጪ እያደረገ ነው። አሁን ይሄ ነገር ከሱምያ ጋር ሰላም ሆኖ በቃ እንደ በፊቱ ደስተኛ ህይወት እሱም ላይ ደሰት እኮ ነው። እሱም ላይ ደሰት ሱምያንም አንገላታ፣ ያችኛዋን ልጅ አንገላት። በቃ ሰላም አጡ። እሱ ከሱምያ ጋር ይሄ ነገር ከተፈጠረ አንድ ቀን ደስተኛ ሆኖ ሳይድ አይተናነቅም። ይሄው እንዴት ተንከራተተ በቃ አፎረረ እንዳለ ነው ይሄው የምናየው። እንደገና ደግሞ በዚህ በጾም ሀራም ነው። ስለዚህ እሷ ኮሜንት ላይ እየገባችሁ ሱመያ ጀግና 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 ናት። በነገራችን ላይ እሱ የሚካድ ነገር አይደለም፣ ግን ደግሞ ሲበዛ ጥሩ አይደለም። ያው እንግዲህ ሀገራችን ላይ ያለውን ነገር ሁላችንም ስለምናውቅ ለእሷ ደግሞ እሱ የሆነ ነገር ቢሆን የምትጎዳው እሷ ናት። የሚጎዱት ልጆቿ ናቸው፣ ያለአባት የሚያድጉት ማለት ነው። ምክንያቱም አማራ ክልል እኛ ጋር ያለውን ነገር ታውቃላችሁ ሁላቸውም። ስለዚህ ሱምያ እልኩ ቀርቶብሽ አርግ የምትይውን ነገር ያድርግ፣ ያጠፋውን ነገር ይካስና አብራችሁ በቃ ተደስታችሁ ኖሮ እሱም ደስታው ርቆታል፣ ይኸው እንደምታየው ማለት ነው። ስለዚህ አንቺም ደግሞ ተሱ ተለይተሽ ደስተኛ አትሆኝም። ልጆችሽም አባታቸውን ይናፍቃሉ። እንግዲህ ስለዚህ አብራችሁ ኖሮ ታርቃችሁ ማለት ነው። እዛ ጋር ያጠፋውን ነገር ይሰርዝና እንግዲህ የበፊቱ ደስታችሁ ተመልሶ በሰላም ኑሩ። ምክንያቱም ይበቃል። ሱምያ በጣም እልክሽን ተወጥተሻል። ያደረገብሽን ነገር ጥሩ በቃ ማለት እሱ ካረገብሽ በላይ ያደርገሻል። ስለዚህ አሁን ደግሞ በቃ ታረቁ፣ ይበቃል ማለት ነው። ምክንያቱም እንትን ከምትይው በላይ አድርገሻል። በቃ ከዚህ በላይ አስፈላጊ አይደለም እና ሱምያ እንግዲህ ቤተሰብም አለሽ ምንም አለሽ፣ ለልጆች ስትይ ተስማሙ፣ ታረቁላለሁ በዚሁ አጋጣሚ። ምክንያቱም ይሆን ነገር ቢሆን ቀድመሽ የምትጎጁ አንቺ ስለሆንሽ ማለት ነው። እና እንግዲህ ኮሜንትም እንዳለ ሱምያ ይበቃሻል፣ ይበቃሻል፣ ይበቃሻል የሚል ነው። እሱም እንግዲህ በቴሌግራም ወይም በዋትስአፕ ብታመለሽለት ሪከርድ ታደረግሽለት መልሶ እንግዲህ ለህዝብ እንደሚያሳውቅ ተናግሯል። ያ ነገር ደግሞ ሰላም ወርዶ ለህዝብ እንደምታሳውቁ ተስፋ እናደርጋለን። በጣም ነው ያሳዘነኝ በተለይ ዛሬ። ስለዚህ ሱምያ የኔ ወድ የኔ ጀግና፣ ጀግንነትሽን እናደንቃለን፣ ግን ደግሞ ይበቃል። ምክንያቱም በልጅሽ አባት በኋላ ትቆጫለሽ የሆነ ነገር ቢሆን ማለት ነው። ያና ደግሞ እንግዲህ ሰሞኑን ኢቢኤስ ደግሞ ያጠፋው ነገር ሁላችንም እናውቃለን። ላይ ውሸት ነው ወይም ደግሞ ያልደረሰባትን ነገር ነው አስጠንተው እንደዚህ ልታደርግ ያደረጉት ብለው እንግዲህ መግለጫ ወጥተው ነበረ። እንደገና ደግሞ ያንንም መልሰው ዛሬ ደልተውታል ማለት ነው። እንደገና ደግሞ ይሄ የእሷ ታሪክ አይደለም፣ እሷም ደግሞ ይቺ አይደለችም፣ እሷ የባንክ ቤት ሰራተኛ እንደሆነች እና ባሏም ደግሞ የባንክ ቤት ሰራተኛ እንደሆነ እንግዲህ እየተወራ ነው ማለት ነው። በጭራሽ ደግሞ ከእሷ ፎቶ ጋር ፎቶን እዚህ ጋ አስገብቼላችኋለሁ። ከእሷ ፎቶ ጋር ጭራሽ የማይመሳሰል ነገር እንግዲህ አንጥተው እየፖሰቱ ይገኛሉ ማለት ነው። እንግዲህ አላህ ሀቅሽን ያወጣልሽ እንዳለን በዙ አጋጣሚ ግን እስከ መቼ እንደሆነ ሀገራችን እንደዚህ የሚቀጥለው አላውቅም። ብቻ አላህ ለሀገራችን ሰላም ያደርግልን። ሁላችንም ዱዓ ልናደርግ ይገባል ማለት ነው። ምንም ነገር ቢፈጠር ምንም ቢሆን ከሀገር በላይ ምንም ነገር የለምና ዙሮ መግቢያችን ሀገራችን ነው። ሀገራችንን ሰላም ያደርግልን። እንግዲህ ላወይተ በአዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ ጉዳዮች